ዛሬ ባበደ ቪዲዮ ተመልሰን መተናል። የዛሬ ቪዲዮአችን ቀለል ያለች ቪዲዮ ናት። ላይት ነው የምናደርገው። ገብተን የሆነ ምግብ ቤት እንሞክራለን። ቺን ስፓት ዲስከቨር ካረኳት እነዚህ ጊዜ ቆይቷል፣ ግን ያበደ በርገር ቤት ነው። በርገር ፕሬስ ይባላል። እዛ ውስጥ ገብተን ያለውን ነገር አብረን እናያለን ማለት ነው። ምን እንደሚመስል። ሰላም ዩቲዩብ እንዴት ናችሁ? እኔ አሞና ነኝ። አሞና ብላግስ ኢዝ ባክ ዴይ 5 ይላል አባቴ። ከ30 ቀን ዛሬ ዴይ 5 ደርሰናል ጋይስ። እንዴት ናችሁ? ዛሬ ቀኑ ያበደ ነው ጋይስ። ፀሐይ ወጥቷል። ፏ ያለ ፀሐይ ነው ትላለህ። ፏ ያለ ፀሐይ ነው። ፏ ብለናል። እኛም እንደምታዩት እስኪ ፊት ቼክ እናደርጋለን። ፊት ቼክ ነው የሚሉት። ብቻ ከላይ ጥቁር ቲሸርት አለ፣ ከየት እንደተገዛ አላውቅም። ጂንስ አለ፣ ከየት እንደተገዛ አላውቅም። ጫማ አለ፣ ከየት እንደተገዛ አውቃለሁ፣ ግን ረስቼዋለሁ። ወይ ጥሩ ተናገር ወይም ዝም በል። ብቻ ዛሬ በርገር ፕረስ ያለ ነው ጋይስ። ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ሲቀጥል ደግሞ ዴይተርዲ ላይ ጊቫዌ አለን ማለት ነው። ዴይተርዲ ላይ ጊቫዌ እንሰጣለን ለሶስት ሰዎች። ከናንተ የሚጠበቀው ኢንስታግራም አካውንት እዚህ ጋር አለላችሁ፣ እዛ ላይ ፎሎ አድርጉ። ቲክታክ ያለ እዚህ ጋር ፎሎ አድርጉ። ከዛ በኋላ ዩቲዩብ ቻናሉ ደግሞ ሰብስክራይብ አድርጉ። ከዛ በኋላ አለቀ በቃ። ሶስት ሰዎች ጊቫዌ እንሰጣለን ማለት ነው። አሁን ወደ አላበዛባችሁ ማተ ምግቡን አምጣው ምንድነው ጨራለቀው እያላችሁ ነው። ይሄኔ ወደ ውስጥ ገብተን እንፈወሳለን ማለት ነው። በርገር ፕረስ አሞና ብላግስ ዴይ 5 ይላል። ሌትስ ጎ ጋይስ። በታምኑኝም ባታምኑኝም ማለት ነው አሁን እየቀረስኩ ነበረ። ላይክ ስቲክ ላይ ነበር አቁሜ የነበረውና ስልኬ ወርዶ አልተፈጠፈጠም። ኦ ማይ ጋድ ማን። እና ጀርባው ሻተር ሆነ። ሺት ማን። በጣም ያናደኝ ነገር ደግሞ ላይክ ሲነገረኝ አልሰማም። ከቨር አድርግበት የተባልኩ አልሰማም። you know what I'm saying? I deserve this. ይታመም ምንም አይደለም። ምንድነው ቢታመም ተፈጥሮ ነው፣ ችግር የለውም። ላይክ መጥፎ አይደለም፣ ትንሽዬ ነው ግን ከዚህ በኋላ ቀጥታ ሄጄ ከቨሬን ነው የምገዛው። አሁን ብቻ ወደ በርገር ፕረስ እየገባን ነው። ቤቱ እንደዚህ ነው ስትገቡ። you know what I'm saying? ሰው መቀረጽ ላይፈልግ ይችላል፣ ግን ራሳችንን እንቀርጻለን። ችግሩ ውስጥ መግባት አልፈልግም ትላለህ። ይሄን ሰውዬ እንደቀረጸው እንደዚህ ጋር ምንድነው እየተፈጠረ ያለው እያሉ ነው። ደግሞ የማት ትልቅ ሰው ነው ያለው፣ ሼባ ሰው ነው። ቤቱ ያበረ ነው፣ ግን ሰዎቹ መቀረጽ የሚፈልጉ አይመስለኝም። ግን እስኪ በሲክስ እናዙሮና ቤቱ ላሳያችሁ። ቤቱ እንደምታዩት ቀለል ያለ ነው። ላይክ ግብዳማ የሚባል አይደለም፣ ግን በጣም ፏ ያለ ቤት ነው። ጸዴ ቤት ነው። ያን ያህል ብዙ ሰው አይበዛም። በሰዓት አሁን ምሳ ሰዓት ነው፣ ግን ያን ያህል ሰው የለም። ብቻ ጋይስ ሙዴ የሌለ ነው፣ የተረበሸው ነው ማለት። እስከዛሬ ያልተሰበረ ስልክ ዛሬ ይሰበራል። ኦ ሺት ማን። እዚህ ጋር ነው የምታዙት ባይዘው። እስኪ ምን ንዘዝ ጋይስ። አሪፍ ይመስለኛል። እዚህ ጋር እንደምታዩት ራሳችሁ ናችሁ ሁሉን ነገር ሴትአፕ የምታደርጉት። ሴትአፕ ላድርገውና ላይክ ልመለስ። Good, how are you? ጋይስ ዋጋው $18 ነው። ትንሽ ውድ ነገር ይመስላል። ከዛ እዚህ ጋር ፔጀር አለላችሁ። ፔጀራችሁን ወስዳችሁ እዚህ ላይ ታስገቡታላችሁ። የኛ 14 ቁጥር ነው። 14 ትለዋለህ። ከዛ ፕሮሰስ ያደርግልሃል። ከዛ እዚህ ጋር አለላችሁ ቲፕ ኦኬ። ግን ማንም ሰው አያስተናግደንም። ቲፕ በራሳችን ስለከፈለን ማለት ነው። ተመጣጣለ እዚህ ጋር ጣት አደርጋለህ። ሪሲታችሁን ትይዙና ትጠብቃለህ ማለት ነው። ይሄ ነገር ባዝ ያደርጋል። ከዚህ በፊት አሳይቻችኋለሁ ሌላ ቪዲዮ ላይ። ባዝ ሲያደርግ ደርሷል ማለት ነው ኦርደራችሁ። ስለዚህ ጋይስ ይሄ የሶሻል አንግዛይቲ ነው የሚባለው። እንደዛ ነው ስቀርጽና ሰው እንዳይነበረው በጣም እንጠነቀቃለሁ። ግን ላይክ እሱን ነገር እየተላመድኩት መጥቻለሁ። አሁን ስልኬን ከሰበርኩት በኋላ ደግሞ በደንብ ላመደዋለሁ ነው በያ ብቻ እንጠብቃለን። አሁን ድሪንክ አለን። ማን እንደሚገጨኝ አላውቅም ድሪንኬን። ዞሮ አሁን ያስፈልገኝ ምግቡ ሲመጣ እንወስዳለን። እና ጋይስ እስኪ
ሰብስክራይብ አድርጉ። ስልኬም ተሰብሯል በዚህኛው ቪዲዮ። ስለዚህ አሁን በጣም ብዙ ሰብስክራይበር ነው የሚያስፈልገን። ሰብስክራይብ አድርጉ፣ በጣም ብዙ ሰብስክራይበር ጋይስ። እንደምትመለከቱት እየጮኸ ነው። ስለዚህ ምግባችን ደርሷል ማለት ነው። ቴንክ ዩ ባስ። እንዴት ነው የሚይዘው ይሄን ሁሉ ምግብ? ምግባችን ደርሷል። እንደነገርኳችሁ እዚህ ቤት ያበለ ነው ምግባቸው። ቆይ ድሪንካችንን እንውሰድና ማለት ነው ምግቡን አሳያችኋለሁ በሰፊው። ከዛ እናወራለን፣ እያወራን እንበላለን ትላለህ። ስለዚህ ምንድን ነው የምንጠጣው ካላችሁኝ እንደተለመደው ፔፕሲ ጥሩ አይደለም ለጤናችሁ፣ ግን አንዳንዴ ችግር የለውም። አይስ ደግሞ አልጠቀምም ትላለህ። ምን ይሁን አይስ አልጠቀምም፣ ምን ይጠበስ? ብቻ ፔፕሲያችንን እንወስዳለን። እዛ ጋር ጥግ ላይ ደቅ ብለን የወዲያችን እናወራለን ትላለህ እየበላን እና ጋይስ አሁን እንግዲህ ምግባችንን ይዘን ተቀምጠናል ማለት ነው። ይሰማል ትላለህ። የማይገዝ ችብርቆ ነው የሚኛል ታውቃለህ። እዚህ ጋር ኦ ማይ ጋድ ደቅ አድርገህ ነው ብቻ ምግባችን ይዘን ደቅ ብለናል። ምግቡ ይሄን ይመስላል እንደምታዩት። ስነግራችሁ ምግቡ ምግብ ነው የምላችሁ። ምግቡ ምግብ ነው የምላችሁ። በያ ያው በቃ ቀለል እንደማንኛውም በርገር ቤት ፍራይስ አለው እዚህ ጋር ደግሞ በርገሩ አለ። አባር እያየኔ ተገምጠዋለህ ነው የምልህ፣ ተገምጠዋለህ። ከዛ መጠጣችን አለ እዚህ ጋር። አሁን የወዲያችንን እናወራለን፣ እንዴት ሰብስክራይብ እንደምታደርጉ እናንተና እኔ ደግሞ እንዴት አሪፍ ካንተንት እንደምሰራላችሁ ትላለህ። ብቻ እቺ በርገር እንዳያችሁት $18 ከምናምን ነገር ነው። ይኸውላችሁ ዋጋው እዚህ ጋር አለላችሁ። ኢትዮጵያ ግን በርገር ስንት ብር ገባ ጋይስ? እስኪ ካመንት ላይ ጻፉ። ኢትዮጵያ በርገር ስንት ብር ገባ? በያ ፍራይሳቸው በጣም ጸዴ ነው። እኔ ፍራይስ ማለት ነው ጋይስ ላይክ ፈላይ ያለው አንደኛ የምወደው ምግብ ፍራይስ ነው። ኢትዮጵያ ደግሞ ቺፕስ ማለት ነው። በጣም የምወደው ምግብ ነበረ ፍራይስ። አሁንም ድረስ በጣም ነው የምወደው። ላይክ የተለያዩ ሬስቶራንቶች አሉ ያበለ ፍራይስ ያላቸው፣ ግን አንድ ፍራይስ ብቻ ነው የሚያስጠላኝ ከዚህ ሀገር። የማን ብትሉኝ ከልቨርስ የሚባል አለ እና የእነሱ ፍራይስ የሆነ የተመታ ፍራይስ ነው። ብቻ የነዚህ ያበለ ነው። ላይክ ከሽ ካላለ ቺፕስ አይደለም። you know what I'm saying? በርገሯን ደግሞ እስኪ ትራይ እናድርጋት። ይኸው እዚህ ጋር በደንብ ቀረብ አድርግላችሁና በርገሩን ትራይ እናደርገዋለን። አላ ትኩስ ነው፣ አንተ ትኩስ ነው። ካቻፕ ተነክራለህ። ከዛ በጣም አሪፍ ነው። አቤት ጥፍጥናው በጣም ስፔሻል። በያ ሁላችሁም ሚኒሶታ የሚኖሩ ሰዎች ካላችሁ በርገር ፕለስ እየመጣችሁ ብሉ ነው የምልህ። በያ ምንም የምልህ ነገር የለም። እዚህ ብቻ እየመጣ ተፈውስ። በጣም ከባድ ነው ፈውሱ። ረዳሽ እስኪ ያው እኔን ካወቃችሁኝ የምታውቁኝ ሰዎች እቺ ካምቦ አያችኋታል። ቺፕሱ በካቻፕ ታደርጉትና ተከተዋል እዚህ ውስጥ ማለት ነው። ተከተውና ከዛ ተገምጠዋል። እብድ ነው የምልህ፣ እብድ ነው። እና ጋይስ ባይ ዘ ዌይ ላይክ ዴይ 28 ምናምን አካባቢ ሌላ ስቴት እንሄዳለን። ይሄ ቃሌ ነው። ሌላ ስቴት ሄደን ቪዲዮ እንሰራለን። የት ስቴት እንሄድና ላይክ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ካመንት ላይ ጻፉት። ብዙ ካመንት ወይም ላይክ ያደረገኘው ወይንም ላይክ የማት ሰው ይሄ ስቴት ብሎ ካመንት ያደረገው ስቴት እንሄዳለን። እዛ ያበለ ቪዲዮ ሹት እናደርጋለን ማለት ነው። ሶ የፈለጋችሁት ስቴት ጻፉልኝ። በቪዲዮ መጨረሻ እንሄዳለን። እዛ ያበለ ብላግ እናወጣለን ማለት ነው። ከዛ ደግሞ ከተመቻችሁ 30 ቀኑ ሌላም ይደገማል ነው። ሁለተኛ ባይት ያዝ። በጣም ወሳኝ ነው ጋይስ በጣም
ፍራይሱ ያበለ ነው። በርገሩም አንደኛ ነው። በሃሞና ብላክ ስግ ምን አለ ከድሮ ጀምሮ ኦጂ ከሆናችሁ እኔ ከድሮ ጀምሮ የምታዩን ከሆነ ሶዳውን ቀምሷለን። ፔፕሲ ሚዩን ምንም አይነት ሶዳን ቀምሶና ፍላት ነው አይደለም የሚለው ፍላት ማለት በቃ የሆነ የሚያስጠላ ውሃ የሚል ቴስት ያለው አይነት አለ የተመታ አይነት ሶዳ ማለት ነው። ይሄን ቀምሶና ፍላት ነው አይደለም የሚለው እናያለን። ከማ ያበደ ነው ፍላት አይደለም። ስለዚህ እኛ ምግቡ ምናምን ተመችቶናል። ከተመቸን ተመቸን ነው የምንለው፣ ካልተመቸን አልተመቸንም ነው የምንለው። 7 ከ10 9 ከ10 ነው ነገር የለም። ከተመቸን ተመቸን፣ ካልተመቸን አልተመቸንም። ይሄ ምግብ ጸዴ ነው፣ በጣም ተመችቶኛል። በርገሩም አንደኛ ነው፣ ፍራይሱም አንደኛ ነው። ስለዚህ ሚኒሶታ የምንኖሩ ሰዎች በርገር ፕለስ ይባላል። እኔ ያው ታውቃላችሁ ለእናንተ ነው የቆምኩት፣ አሳያችኋለሁ። በቃ እናንተ ደግሞ እየመጣችሁ ትፍታታላችሁ። እኔ አሳይቼ መሄድ ነው ስራ የገባ ብቻ። እቺን በርገር ጌዳውን እናርጋት በያ ዘጭ አልኩ አንተ ባንዴ። ግን ላይክ በርገሩን በደንብ አሳያችሁ። አያችሁ በጣም ግብራ ነው። ይሄን መጨረስ የምችል ራሱ አይመስለኝም። ለምን ነው አላውቅም። ቀኑ ሙሉ አልበላውም፣ ግን እየጠገብኩ ነው ወዲያው። ስፋቱ ቪው ምናምን አንደኛ ነው። እንደዚህ ቪው የምትፈልጉ ሰዎች ካላችሁ በርገር ፕለስ as the place ብሏል ሰውየው። እዛ ጋር ደግሞ ኳስ አለ፣ የመች እንደሆነ አላውቅም። ብቻ ያው ማየት ከፈለጋችሁ ነው ሳይን ስፖርት ማየት ይችላላችሁ። ኳስ ማን ይከፍቱላችኋል፣ ደቀ ብለህ ታያለህ። ያው ማንቼ ሲገረፍ ማየት ከፈለክ ማየት ትችላለህ ለነገሩ። ከዛ ደግሞ ማንቼ ተገርፎ ደግሞ ሊቨርፑል ሲገርፈው ማየት ከፈለክም እዚህ መተህ ማየት ትችላለህ። እኔ ያንተ ምርጫ ነው። ብቻ ጋይስ የቺን በርገር እናፈጣጥናትና እንመለሳለን። አይ ቲንክ ባለቤቱ ነው መሰለኝ። ባለቤቱ እንኳን ሊሆን አይችልም፣ ግን አይ ቲንክ ማናጀሩ ነው መሰለኝ። መጥቶ የባቅላባ ሼክ አለንና እስኪ ሞክረው ና ያለኝ ነው። ማይኮ በርቶ የባቅላባ ሼክ አለንና ሞክረው እያለኝ ነው። እስኪ ሊያመጣልኝ ሄዷል። ኢማም ሁሴን ካሜራ ይዘህ ስትገባ እንደዚህ አይነት ፐርክ አለ፣ በነፃ ታገኛለህ። ብቻ እስኪ የባቅላባ ሼካቸውን ምንድን ነው ካሜራው የተንጋደደው በእናትህ። የባቅላባ ሼካቸውን እንሞክርላችኋለን። ይዞ ሊመጣ ሄዷል። አሁን ሰዓትም የለኝም ያን ያህል፣ ግን ሞክረን እንጥሳለን ጋይስ። እኔማ ላይ በቃ ቪዲዮ ልዘጋው ነው ብዬ ነበረ፣ ግን እንሞክረዋለን። ተገኝቶ ነው ትላለህ። አምጣው በያ ጠጣዋለሁ አይደለም የባቅላባ ለምን የምናምን አጣ። እኔ ምንም ይሁን አምጣልኝ እጠጣው እሞክረዋለሁ። አሳስብም ብቻ የባቅላባ ሼክ ግን የሚባል ነገር ሰምቼ አላውቅም። የመጀመሪያችን ነው የሚሆነው። እስኪ እንሞክረዋለን። ይዞት እየመጣ ነው መጠጡ ማለት ነው። You go China, one of the most popular ones, which is the new one too. The new one too. Alright, thank you, man. Do you mind being on the camera? Huh? Do you want to be on the camera or no? Alright, good. Alright. What's your name? Marco. Marco. Alright, thank you, brother. I'll try to let you know. Alright. So guys, እንግዲህ like we got the baklava shake. እዚህ ጋር አላችሁ። እዚህ ጋር ደግሞ ምንድነው I think ፍሩት ሉፕስ ነው የሚባለው ኮርን ፍሌክሱ። ይሄኛው ሼካቸው ነው። ሰውዬው ሊያስወፍረኝ ነው መሰለኝ ብቻ ሜክ ሹር ዩ ታፕ ኢን በርገር ፕሬስ ስትመጡ እነዚህን ነገር ሞክሩላቸው። አይ ቲንክ ያበረ ይመስላል። እስኪ ከፍተን እንሞክረው። መጀመሪያ ከባቅላባ ሼኩን እንጀምራለን ማለት ነው። ኦ ዋው እናቴን እኔ ምንም እየሰከስኩ አይደለም ጋይስ፣ በጣም ያበለ ነው። ዋው እኔ ምንም በነፃ ስለሰጠኝ አይደለም፣ በነፃ ስለሰጠኝ እንዳትሉ፣ ግን በጣም ያበለ ነው። ይሄ ዋው ነገር የሆነ ሼክ እና ባቅላባ በጣም ያበለ ነው። ላይክ ሚኒሶታ ውስጥ አሁን እዚህ ጋር በእንግሊዘኛ እንቀላቀል you know ሚኒሶታ ውስጥ there's a lot of Somalis, so I think like baklava like you guys eat baklava, right? So a lot of Somalis, Habashas, y'all can come and try this. I think there's a lot of creators that do stuff about food and stuff. So የመጣችሁ በርገር ፕለስ ይሄን መሞከራችሁን እንዳትረሱ ማለት ነው። በጣም ያበረ ነው። like baklava shake, this is my first time trying this. አራት ቀላቀይ ያላችሁ እኔ እኮ ተጋባብኝ። የነጭ መንፈስ በነፃ ሲሰጠኝ ትላለህ። እኔማ
ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ አንደኛ ነው ውስጡ ይሄን ነው የሚመስለው። ያያችሁ ነው እንግዲህ የበርገሩ ብሎግ ወደ ሌላ ነገር ተቀየረ ማለት ነው። እንደዚህ እያያችሁ ሶ አሁን ቀጣይ የምንሞክረው ደግሞ የፍሩት ሉፕሳቸውን ነው። እቺን እንሞክራታለን። the most popular ሼካቸው ነው ይሄኛው። ይሄኛውን ማለት ነው እሬት አናደርግም ብያለሁ አውቃለሁ፣ ግን የሰዎቹ ስለሆነ እሬት እናድርግ። ይሄን 7 ከ10 እሰጠዋለሁ። ምክንያቱም ፍሩት ሉፕስ እኔ አልበላም ያን ያህል ላይክ ፍሩት ሉፕስ ይመስለኛል የሚባለው ኮርን ፍሌክሱ ያን ያህል አልበላም። ፍሩት ሉፕስ ሞር ቻክሌት ምናምን ነው። ኮርን ፍሌክስ ከበለው የቸኮሌት ነው የምበላው። ይሄኛው 7 ከ10 እሰጠዋለሁ። ሼኩ ያበለ ነው ላይክ ይሄ ምስሉም ያበለ ነው፣ ግን ለኔ ትንሽ ጣፋጭ ነው። ግን የባቅላባው በያ 9 ከ10 እሰጠዋለሁ። በጣም ይሄ ያበለ ነው። this is the move man በጣም ያበለ ነው። ባቅላባ ምናምን ኢትዮጵያ እየበላችሁ ያደጋችሁ ሚኒሶታ የምትኖሩ ሰዎች እየመጣችሁ ብሉ። ኢትዮጵያ እስኪ ፔስትሪ ቤቶች አስታውስ እና ኤንሪኮ ምናምን ክፍት ናቸው እስካሁን ጋይስ። ኤንሪኮ ምናምን በጣም ያበዱ ቤቶች ናቸው። ብዙ ላይክ የድሮ ባቅላባ ቤቶችም አሉ ላይክ ፒያሳ ምናምን አይደለም ብቻ ይሄም እንደዛ ያበደ ነው። ተሻሽሎ በሼክ መጥቶላችኋል። ይሄኛው 9 ከ10 ሰጠዋለሁ። ይሄኛው 7 ከ10 ሰጠዋለሁ። ጋይስ ስቶሬጅ የሌለ አዛ እያደረገኝ ነው። እንዴት እንደሆነ አልገባኝም ትላለህ። ያ ብቻ ቪዲዮአችንን ወደ መጨረሻው ስንመጣ ማለት ነው በጣም ያበደ ላይክ ሼክ ነው። ባቅላባ ሼክ ባቅላባ ተከሻሽና እንግዲህ ሼክ ሆና መታለች። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር ጋይስ። ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ኢንስታግራሜን ፎሎ አድርጉ። እዚህ ጋር አለ ቲክታክ እዚህ ጋር አለ ፎሎ አድርጉ። ጊቫዌይ ላይ ለመሳተፍ ማለት ነው። ሰብስክራይብ ያደርጋችሁ ጋይስ። በቀጣይ ቪዲዮ እስከምንገናኝ ድረስ በዴይ 6 እስክንገናኝ ድረስ መቻችሁ።